ድምጻችን ይሰማ 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 ድምጻችን ይሰማ 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 ጠቅላይ መከላከያ ይሰራል። አዎ ይሰራል። እስ የቦምብ መከላከያ ነው። ኦኬ ድምጻችን ይሰማ ይሰማ ይሰማ። እሺ ጥሩ ነው። ጥያቄ መጠየቅ ጥሩ ነው፣ ግን ፊታዊ መንገድ ጥያቄውን ማካሄድ አለባችሁ። ተቀመጡ። አንቀመጥም፣ ችግር የለውም እንመልሳለን። እሺ አለቃ። እሺ እንቀመጥ እንጂ። እሺ አለቃ፣ እድል ስለሰጡ እናመሰግናለን። እና ከዚህ በፊት ብዙ ጥያቄ ጠይቀናል፣ አልተመለስም። አሁን ደግሞ አንመለስም፣ ጫካ እንገባለን። ከዚህ በተረፈ ብዙ ነገሮችን እንትን እናደርጋለን። እና ምንድነው አንደኛ ጥያቄ የኪስማ መላኮ ጫማ ቁጥር ስንት ነው? አልተመለስም። ማንም ብዙ ወጣቶች ጥያቄ ነው፣ የወጣት ብቻ አይደለም፣ የህዝብ ጥያቄ ነው። ስለዚህ ይሄ ለምንድን ነው የማይመለሰው? ከዚህ በፊት ብዙ ውይይት አድርገናል፣ አልተመለሰም። ይሄ ጥያቄ ይመለስልን እንፈልጋለን። አዎ ኦኬ። ይሄ ጥያቄ አሪፍ ነው። ከዚህ በፊት ብዙ ሰዎች ጠይቀዋል፣ ብዙ ሀገራት ነው የጠየቁት። ይሄ ማለት የኪስማ ጫማ ቁጥር ስንት ነው በሚል ርዕስ አፍሪካ ህብረት የራሱ ውይይት አድርጓል። ይሄን ብቻ አይደለም። አሁን ለምሳሌ ካሬው ስንት ነው፣ ስንት ሄክታር መሬት ላይ ተኝቷል የሱ ጫማ በሚሉ ሀሳብ ብዙ ሀገራት የአፍሪካ ሩሲያዎች ለምሳሌ በዛ ጉዳይ ላይ ውይይት አድርጓል። እሱ ብቻ አይደለም። የግልዶ ካሳ ጸጉር ርዝመቱ ስንት ነው፣ ስንት ኪሎ ሜትር ነው በሚሉ ሀሳብ ብዙ ሰዎች አውርተዋል። ስለዚህ ይሄ አዲስ አይደለም። ይሄ ደግሞ ጥያቄዎች ከቻይና ሀገር ብዙ ሳይንቲስቶች መጥቶ ይሄን ጥናት እያደረጉ ነው። ይገባል። ስለዚህ አታስቡ። ይሄ ጥያቄ ደግሞ በቅርቡ መልስ ያገኛል። እኛም ደግሞ አደገኛ የሆኑ ሳይንቲስቶችን አምጥተን የሱ ጫማ እንዲለቁ አድርገናል። እሱ ብቻ አይደለም። አሁን ጫማውን አውልቀን ለምን ጫማውን አንስተን ሀይቅ አንገድብም? ጫማው በተነሳበት ቦታ ላይ ሀይቅ ለምንድን ነው ማንገድበው በሚለው ሀሳብ ብዙ ውይይት አድርገናል። ስለዚህ ወጣቱ የራሱን ስራ እንዲሰራ እንፈልጋለን። ይሄ ጥያቄ ባይዞ ሶሻል፣ ሜንታል፣ ኢኮኖሚካል እንደ ሜትሮሎጂካል ይባላል። ወደዛ ነው የሚመራው። ስለዚህ ምርጥ ጥያቄ ነው። የኢትዮጵያ ሕዝብ ሁሉ ጥያቄ ስለሆነ እናመሰግናለን። ሀሳቡ ይህን ይመስላል።